Lately, I've been choosing peace over pressure. እድገትን ከፍጹምነት በላይ Healing doesn't mean being perfect. ራስ ላይ ሶፍ መሆን ራሱ is the process of healing አይደለም? ይህ ዓመት ለኔ የተረጋጋች በራሷ የምትተማመን ቢታን ዲስከቨር ማድረግ ነው። ለሌሎችም ስጪውን ፍቅር ለራስሽ መስጠት ይገባሻል። Being her ማለት ስሜትን ሳይሆን ዲሲፕሊንን መምረጥ፣ ጤናማ ልምዶችን መፍጠር፣ ሀሳብን በአዎንታዊ ነገር መሙላት። It's like being empathic. ደግሞ it could be ራሴን በሚወዱኝና በሚወዳቸው ሰዎች መክበብ። ይህ ራሴን የማሻሽልበት ጊዜ ነው። This is becoming her. If you're feeling lost, remind yourself that እናንተ ከማንም አልዘገያችሁ፣ በትክክለኛው ቦታ ላይ ናችሁ። ጉዟችሁም ትክክል ነው።